بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ودي أتكبراتشو وندمتش اهتوتشي من العالم تبينيو السلام عليكم ورحمة الله وبركاته እንግዲህ ብዙ ጊዜ በትግርኛ ስለምገባ አማርኛ ሁሌ ምትወቅሱኝ ሁሌ ገባለው ይያልኩ በትግርኛ ነው ብዙ ምገባ አሁን ደግሞ በዚህ አጭር መንገድ እስከ ትንሽ አንዳንድ ነገር ያነሳው ላናግራችሁ ብዬ ነው እሱ ደግሞ አርስት እንድጻፋችሁ አላህ የሚፈራ ሰው ለማንም መጥፎ ነገር አይመኝም ለማንም ሰው ማንም ይሁን አይመኝም እና ሁላችን በዚህ ዓለም አሁን ነው ያለን በአገራችን በኢትዮጵያ ማለት ነው መጥፎ ነገር እየተከሰተ ያለ ለሁላችን ጦርነት ማለት ለማንም የሚጠቅም አይደለም ማንም የሚያሸንፍበት የለም ሁሉ ኪሳራ ነው የሚገባ ይሄ የታወቀ ነው በእኛ አይደለም የተጀመረ እንኳን ኢትዮጵያ ሁሌ በጦርነት ዘላለም በጦርነት የምትኖረው በአሁን በቅርብ ጊዜ እኮ ሀገሮች ምን ሀገር የሚመስሉ የነበሩ ሀገሮች በጦርነት ምን እንደደረሱ የጥንት የስንት ታሪክ የነበራቸው ሰዎች እና ኢራቅ እና ሶሪያ እና ሊቢያ ሁሉ እዚህ ሀገር ተደምስሰዋል የሚገርም ነገር አይደለም ምክንያቱም እንኳን እኛ ሀገራችን ገና ብዙ የሚያስፈልጋት ሀገር የነ ሶሪያ ሀገር የነበረ ሰው ያላየው መቼም ይገርማል አሁን በኢትዮጵያ ላይ ስንት የሶሪያ ሰው መንገድ ላይ ለማኝ ሆነዋል ባለ ስንት ንብረት የነበሩ ባለ ስንት ነገር የነበራቸው አሁን ኢትዮጵያ ሳይቀር ራሱ መጥተው እየለመኑ ናቸው እኛ ነገ ጧትም ለኔም ማለት ያስፈልገናል እና በዚህ አጋጣሚንም ምፈልገው መናገር እኔ ፖለቲሻን አይደለሁም ያንዱም ደጋፊም አልደጋፊም አይደለሁም እኔም ማየው በእስልምና አይን ነው ማየው በሂዩማኒቲ አይን አየዋለሁ እኛ እዚህ ሰላም ሆነን እየኖርን ደግሞ ስፔሻሊ ውጭ ሰው ያለ በጣም በጠጋብ ብዙ ብዙ የተናገረ ጠግቦ ነው የውጭ ያለ ሰው ሁሉ በሙሉ እንዳለ ጠግቦ ነው ከጠጋብ ተነስቶ ነው እንጂ እዛ አገሩ ያለ ሰው ስንት የተቸገረ እኛ ወጥተን መጥፎ መናገር አይገባንም በምንም ተአምር ደግሞ ሁሉ ሰው ፖለቲሻን መሆን አይችልም ባለ ፖለቲሻን በትምርቱም በእውቀቱም በችሎታው ቢናገር ችግር የለም ፖለቲሻን የበሐቅ ፖለቲሻን ከሆነ ደግሞ መጥፎ ነገር አይናገርም ለምን የመብት ሰው የሚያከብር ሰው ስለሆነ ለማንም ሊነካ አይችልም በአይዲዮሎጂን በተለያየ ነው የሚናገረው አሁን ያለ ይሄን ሁሉ ህዝብ ግን በዘርነትም በእንትኑን ተነስቶ ያለ አሁን በሃይማኖተኞች ጉዳይ የተፈጠረ ያሉ እየሰማሁ ነበር አሁን በኢትዮጵያ በኦርቶዶክስ የተከሰተ እንደዚህ የቤተክርስቲያናት ቤተሰቦች ምን ማለት እንደነበራቸው ብሎ ለሁሉም ስለሚነካ ነው ለሙስሊም ይነካል ለክርስቲያን ይነካል ለሁሉ ተለያየ ዘር ስለሚነካ እኛ አሁን መናገር ያለብን አላህ የሚወደው ነገር ነው መናገር ያለብን ስፔሻሊ ደግሞ ሃይማኖተኞች እምንል ሰዎች በሃይማኖቱ እንገኛለን እምንል ሰዎች እኛ ነው የባስ ነው አሁን እኛ ነው ለሰው መታረቅ ትተን ሰው ምናዋጋ ምናደም ምናፋሰው ያለን ለምን እንደሱ ይሆናል በእስልምና ደግሞ አይፈቀድም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت الله አለ ቂያማ አለ ኢማንኛ ነኝ የሚል ሰው ወይ ጥሩ ይናገር ወይ ዝም ብሎ ይጠብቅ በዛማ ይግባ ምክንያቱ ገብቶ ራሱ ዘንብና ኃጢያት መጨመር እንጂ ምንም የሚጠቅም ነገር የለም ነገ ጧት እኮ ሌላ ሁኔታ ሊመጣ ይችላል ስለዚህ አንዴ እንደዚህ አይነት መጥፎ መናገር በህዝባችን በሀገራችን ያለ ለምን ማን ይጠቅመዋል ሀገራችን እንደዚህ ብትንትን ብላ ማን ነው የሚጠቀመው ኢትዮጵያው ይጠቅመዋል ይሄን ነገር ለባዕድ ለጠላት ነው የሚደሰተው እንጂ ማንም የሚደሰት የለም እና ከድሮ ደግሞ የታወቀ ነው አዲስ ነገር አይደለም ኢትዮጵያ የተለያየ ብሔር አላት የተለያየ ዘር አላት የተለያየ ቋንቋ አላት ምን የሚገርም ነገር አይደለም እንደ ሁሉም ሀገር እንዴ እኛ የመጀመሪያ ህዝብ የመጀመሪያ ሀገር እኮ አይደለንም በሁሉም ቦታ በእንትን ብንሄድ በህንድ ብንሄድ በተለያየ ዓለም ብንሄድ ማት የተለያየ ዘር አብረው ተከባብረው ተነጋግረው እንትን ለመነጋገርና ለውይይት ያልታደረ ሀገር ስለ ህዝብ ስለሆነ ነው ደግሞ አይገርምም ምክንያቱም እንኳን በሀገር ደረጃ በውልቅ ደረጃ ራሱ ተስማምቶ በንግግር የማያምን ህዝብ ስለሆነ ነው በቃ ሁሌ በቫዮለንስ
መጠቀም ስላለበት ስለሆነ ነው። እና እኔ ህዝብ ምለው ኢትዮጵያም ይሁን ሌላም ይሁን በመሃል ገብቶ ብዙ ነገር የሚናገር ያለ ሰው አላህን ፍሩ፣ አላህን ንፍራ፣ ሁላችን አላህን ንፍራ። ለማንም አይጠቅምም ይሄን ነገር ሁሉ። ነገ ጧት ደግሞ ሌላ የሩዋንዳ የምናምን ስንት ነገር የተከሰተ ከነሱ ትምህርት መውሰድ አለብን። ምን ተጠቀሙና እሱ ስንት ሰው ሞተ፣ የሞተ የቀረ ታሪኩ ሞትፎ ታሪክ ነው ያስቀመጡ እንጂ ምን ተጠቀሙ? ስለዚህ እኛ ደግሞ ስፔሻሊ እነዚህ በእስልምና ወጥተው የሚናገሩ ሰዎች አንዳንድ ሰምቻለሁ። አንዱ ሲናገር ምን አለ፣ እኛ ምን አገባን ራስ በራሳቸው ካፊሮች ይጨረሹ ብሎ መናገር እንደዚህ ያኔ በጣም ነው ያስጠላኝ ንግግሩ። ምክንያቱም እንዴት እንደሱ ይባላል? እስልምና ይሄን ሰውዬ ለእስልምና የሚወክል ሰው አይደለም። በእስልምና ቢያቅ እንደሱ አይልም ነበር። ይሄ ይጠየቅበታል፣ እንደሱ አይባልም። ምክንያቱም ሀገሩ የሁሉም ሀገር ናት፣ የሙስሊም የክርስቲያን የሌላ ስለሆነ ደም ዝም ብሎ ይፍሰስኛ ምንም ስላልተጠቀምን ሙስሊሞች ብለው አንዳንዱ ደግሞ ሌላ እንትን ይዛል። በአጠቃላይ የሚከሰት ያለ የሚባል ያለ የሚደረግ ያለ በጣም አሳዛኝ ነው። በጣም አሳዛኝ እኔ አዘኔ ነው መግለጽ የምችል እንጂ ምንም ሌላ ነገር ማድረግ አንችልም። ለሁሉ ሰው ተስፋው አገሩ ነው። ዞሮ የትም ሀገር ቢኖር ሁሌ ተስፋ የሚያደርገው ወደ ሀገሩ ባይኖር ተመልሶ ጥሩ አሳልፎ ለሀገሩ እድገት ያስባል። እንደዚህ አይነት ነገር ነው እንጂ ውጪ ያለን እኮ እኛ ሁሉ የውጪ ያለ ተመልሶ ለዘላለም የሚኖር ሀገሩ ማለት አይደለም። ምክንያቱም እዚህ ሀገር አየናቸው እኮ ከቱርክ የመጡ ከግሪክላንድ የመጡ ከሌላ የመጡ ከድሮ የመጡ ሰዎች ተመልሶ የኖረ ሀገር የለም። ግን አልፎ ሂዶ በቫኬሽን አሳልፈው ጥሩ እንትን ጊዜ ይመጣሉ እና አንዳንዱ ነው እንጂ ብዙ ሰው እኮ ተመልሶ አይሄድም። እና ቢሆን ጥሩ መመኘት ያለበት እኛ ጥሩ ቦታ እየኖርን እኛ በሰላም እየኖርን ለሌላ ሰው ደግሞ ሰላም ጥሩ አለመመኘት በጣም ከባድ ነው። ምክንያቱም እኛ እንጠየቅበታለን፣ የውመል ቂያማ እንጠየቅበታለን። ይሄ በደም ውስጥ ማግባት ደግሞ በጣም አደገኛ ነው። በአስተያየትም ይሁን በመደገፍም ይሁን በምንም ይሁን ከቻል እኛ ኸይርን እናገር፣ ኸይር እንመኝ፣ ዱዓ ማድረግ ነው ያለብን። በዚህ ሰዓት ብዙ ዱዓ ያስፈልጋል። ምክንያቱም እነዚህ እናቶች እነዚህ ስደተኛ ሲወጣ አሁን ስደተኛ መውጣት ማለት በአሁኑ ሰዓት በዚህ በዓለሙ ወደ ድህነት እየገባ ያለ በኮሮናም ይሁን በሌላም ይሁን በጣም ተቸግሮ ለሚኖር ህዝብ እኛ ማሰብ አለብን። እንዴት ብሎ እኛ እኮ ትናንት እንደነሱ ነበርን፣ ተሰደን ወጥተን ብዙ ችግር አሳልፈን እንደራሴ አለ ማለት ያሳዝናል። እኔስ የት ነበርኩ ማለት አለብን። ይሄ የአረመንነት አስተሳሰብ መሆን የለበትም። አላህ የሚፈራ ሰው መሆን የለበትም። እንኳን ለህዝባችን ሀገራችን ለማንም ጠላይ ራሱ መመኘት የለብንም። ለምን እኛ ምንም የያዝነው ነገር እኮ አይደለም። ሁሉ በአምሪላህ Subhanahu Wa Ta'ala አላህ ያለው መጨረሻ ላይ አይቀርም። ምን እንደሚመጣ አላህ ለኸይር ብሎ ይሆን ለሸር ብሎ ይሆን ለፈተና ብሎ ይሆን ሰው ለኛ ሁላችን እየተፈተንን ነው። አንድ ሁኔታ ሲመጣ ለአንዱ ብቻ አይደለም ለሁሉ እየተፈተነ ነው። ስለዚህ ስፔሻሊ እነዚህ በእስልምና ወይ በክርስትና ብላችሁ መጥፎ የምትናገሩ ሰዎች አላህን ፍሩ። ሁሉ ሃይማኖታዊ ምንም ሃይማኖት ይሁን በመሃል ሆኖ ሽማግሌ ሆኖ ለማታረቅ እንደዚህ ይሁን ህዝባችን ሀገራችን ብሎ ጥሩ መንፈስ መስጠት፣ ጸሎት ናድርግ፣ ዱዓ ናድርግ ማለት ነው ያለባቸው እንጂ እነዚህ የእስልምና ልብስ ለብሰው መርዝ የሚተፋ በአፋቸው ወይ ደግሞ የክርስትና ልብስ ለብሰው መርዝ የሚተፋ በአፋቸው በጣም መጥፎ ነገር ነው። ምክንያቱም ሃይማኖቱ ክርስቲያን ከሆነ ለሁሉ ክርስቲያን ማሰብ አለበት፣ ሙስሊም ከሆነ ደግሞ ለሙስሊም በዛ ከሄድን ራሱ እንዴት ብሎ ነው በክርስትና ላይ ሆኖ ለአንዱ ተላይቶ ሰው የሚያይ ሙስሊም ሆኖ ደግሞ ለሌላ ሙስሊም የማያስብበት መሆኑ እንደዚህ እንትን ምንድነው መርጦ ይሄን ሙስሊም ደግፋለሁ ይሄን ሙስሊም አልደግፍ ብሎ በሃይማኖቱ እኔ አይገባኝም። ሱብሃንአላህ። ግን
ይሄ እነዚህ ሰዎች በቃ የተጋለጡ ናቸው ለነሱ ራሱ በፈተና የገቡ ናቸው ሰው ለኢንትረስት ለራሱ ጥቅም ብሎ የሚያደርገው ከሆነ አሁን ነው የሚታይ እኛኮ ሃይማኖታዊ ከተባለኮ ከአላህ ነው የሚጠብቅ አጅሩ ከአላህ ነው የሚጠብቅ ሐሰናቱ ከአላህ ነው የሚጠብቅ ለአሁኑ ሳይሆን ለወደፊቱ ጀነት ገብቶ አላህ ጥሩ ሰርቶ ሊባል እንጂ ለጥቅም አይደለም ስለዚህ የጥቅም ከሆነ ይታወቃል ይታያል በእስልምና ስም ብሎ በጣም ከማንም በላይ ዘረኛ ሲሆን ለጥቅም ነው ሁሉ ሰው ፈተና እየታየ ነው የሚናገረው የሚተፋው የሚያረገው እየታየ ነው እና እዛ በራሱ ህዝብ በችግሩ ያለበት ሰው ደግሞ አላህ ይድረስላቸው ብለን ነው ዱዓ ማድረግ ለነሱ ማድረግ ያለብን እንጂ ምንድነው ጥቅሙ ውጭ ሆኖ ሰው የራሱ በጣም የሚመች አልጋ አስቀምጦ በመኪናው የተንቀሳቀሰ የፈለገ በሰላም ሀገር ያለ የኖረ ለሌላ ሰላም ያጣ ሰው ግን እንደዚህ ምንድነው መቃጠል ግን በጣም መጥፎ ነው እና አንዳንድ ሰዎች አሉ ኸይር የሚናገሩ በቃ እኔ ደሰታለሁ እንደዚህ ኸይር ጥሩ ነገር ሲናገሩ ሳይ አልহামዱሊላህ አለ ጥሩ ሰው የሚናገር አልহামዱሊላህ በቃ አንዱን ሳይል ባካችሁ ይቅርብን እንደዚህ ነው ሁላችን አንድ ነው የሚለው ሰው ስትሰማ ወላሂ በጣም ደሰታለሁ ምክንያቱም የለም አሁኑ ሰዓት እስኪ ጥሩ የሚናገር እስኪ ፈልጉት እንጃ እኔ አልሰማቸው ለኔ ወደኔ አይመጡም ወይስ ምንድነው አላቅም እስከዚህ ድረስ ይሄኮ የዓላማ የውመል ቂያማ መድረሱ ነው የሚያሳየን የውመል ቂያማ ሲቀርብ ማለት ነው እነዚህ ጥሩ ሰዎች ዒልም ያላቸው ዑለማ ትላልቆች ዑለማ እነሱ ይሞታሉ ዒልሙ ረሱል ሰለላሁ ዐለይሂ ወሰለም ብለናል ዒልሙ ይጠፋል ወይ ደግሞ ዒልሙ ይነሳል ዕውቀቱ የሃይማኖት ዕውቀት ጥሩ ዕውቀት ያላቸው እንደ ስንት ዑለማ እኮ እንደዚህ አይነት በመንግስት በሁለት መንግስት ወይ ምናምን ችግር ሲከሰት እኮ ብዙ ዑለማዎች አንድ እጃቸው አያስገቡም ነበር አይገቡም በመሃል ለህዝቡ ብቻ ምን ማድረግ እንዳለበት ጥሩ ነገር እየተናገሩ ነው እንጂ ለአንዱ ሳይድ ሳይወስዱ ማለት ነው ይሄ ኮንፍሊክት ተከሰተ በአገሩ ኮንፍሊክት ይከሰታል በየቤቱ ይከሰታል በየአገሩ ይከሰታል እኛ ይሄ አደገኛ እሳት ለሁላችን የሚያጠፋ ነገር ስለሆነ ጥሩ ነገር ነው መደገፍ ያለብን ወይ ደግሞ እስከሚሆን ደግሞ አትሊስት ዝም እኮ በጣም ጥሩ ነው አሁን ግን ስታየው ህዝቡ ግን ወደየት አቅጣጫ እየሄደ ያለ ግን በጣም የሚያሳዝነው ነው ወሊዛሊክ ረሱል ሰለላሁ ዐለይሂ ወሰለም لا يؤمن أحدكم إيمانه أي مولام تككلني إيمان أي هونم ما شنو لا يؤمن أحد حتى يحب لأخيه ما يحب لنفسه لو اندمونه ياله اليوم لو وندمو مؤمن وندمو ነው በሰባውነት ሲታይ ደግሞ ያገሩ ህዝብ ወንድሙ ነው በማንንም ዓለም ያለ ሰው ደግሞ ኩልኩም من آدم من تراب ተብለናል ከዛ በፊት ደግሞ ቁርአን ብሎናል በሱረቱ الحجرات لا يسخر قوم من قوم عسى ان يكونوا خيرا منهم ولا نساء من نساء عسى ان يكون خيرا منهن ብሎ ተነግረናል እኛ አንድ ህዝብ ራሱ እንደዚህ መቋሸሽ እንትን ማድረግ በታችነት ማንንም ይሁን መደረግ በእስልምና ክልክል እንደሆነ ሁሌ በቁርአንና በሐዲስ የተቀመጠ ነው እና አንዱ ምን ይላል ኢትዮጵያ ለሙስሊም ምን አድርጋለች ብሎ ሲናገር ማለት ነው አልহামዱሊላህ እኛ እስልምና በታሪኩ ራሱ ኢትዮጵያ ለሙስሊሞች ምን እንዳደረገች ሀበሻ ስትባል ሀገር ማለት ነው አቢሲኒያን የዱራ ሀበሻ ማለት ነው የተቸገረ ሰው በችግር ጊዜ እንደተቀበለች ሰሃባዎች መጥተው ነጃሺ ያ ሁሌ እንደምነግራችሁ ማለት ነው እዛ አንድ ሐቀኛ የሆነ መንግስት አለውና ሂዱ ተብለው በኋላ ሲሰልም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሰላት القائب ሰገደለት እና እኛ አገራችን በቢላል አልሐበሺ በነጃሺ በእንትን ማናት ኡመይማ ወይ ደግሞ ማናት የምትባል ራሱ ለረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ጡት የሰጠችው ማለት ነው በእነሱ ራሱ እስልምና በጣም ሁሌ ነው የሚስታወስ ነገር ነው እና አርዱል ሐበሻ አርድ ሙባረክ እንደሆነ
በሁሉም ሃይማኖት የተባረከ ቦታ እንደሆነ ሁሉ እንደሱ ነው የሚለው። ስለዚህ እኛ ደግሞ ሰው በተለያየ ከእንትኑ ዘርም ይሁን ቋንቋም ይሁን ተከባብሮ ተዋደዶ ደግሞ አሁን ደግሞ በዚህ ሰዓት ማን ነው ያልተግባባ? በትዳር እንኳን ያልተግባባ ሰው አለ በአሁኑ ሰዓት። ከአማራ ተገባብተዋል፣ ከኦሮሞ ትዳር ያልተጋባ ሰው የለም፣ ከጉራጌ ከስልጤ ከምን ሁሉ ሰው በየቤቱ ስታይ እንደ ድሮ አይደለም። እንዲሁም እንደ ድሮ ከትግሬ እንደ ድሮ የየብቻው የሚኖር ህዝብ አይደለም። እንደዚህ በጣም ተግባባ አሁን እንደዚህ እንደ አሜሪካ የምታዩት ማለት ነው። እና የወንድማችን ሚስቶች ምናምን ከተለያየ የተግባባ ነው በትዳር ራሱ። እና አሁን ምን መሆን አለበት ማለት ነው? ትዳር አብሮ ቤት ከፍተው ልጆች ወልዶ በዚህ ሰዓት መገዳደል አለበት ማለት ነው? በዚህ ሰዓት መጥፎ ነገር መደራረግ አለበት ማለት ነው? ኧረ ወላሂ በጣም የሚያሳዝን ሁኔታ ነው የደረስነው። እና የትላልቆች ዑለማዎች የሚሞቱ የአኺረት ዘማን ዓላማ መሆኑን ምንድነው የሚያሳውቅ? እነሱ በዚህ በጣም ጥሩ ዑለማዎች የሆኑ ሲሞቱ ማለት ነው ማን ነው የሚቀር? እነዚህ የጠቅምና የራሳቸው ጉዳይ ትንሽ ዕልም ምንም ሳያውቁ ራሱ ሰው የሚያጠፉ ሰዎች ናቸው። አላህ ይጠብቀን። እኔ ከነሱ አንድ እንዳያረገኝ በጣም ነው የምገርማቸው። ለምን በዳዕዋ ወጥተህ ለመጥፎ ነገር የምትጋብዝ ከሆነ ወደ ሌላ ሰው ደግሞ ወደ መጥፎ ቦታ የምትወስደው ከሆነ እኛ የገሃነም ምንጠራ ሰዎች ነው የምንሆነው እንጂ የጀነት ምንጠራ ሰዎች አንሆንም። ለምን እንደሱ ሐዲስ ብለዋል። እነዚህ የጀሃነም ጠሪዎች እንደሱ ሰው ይጠራሉ፣ ሰው ይሰማቸዋል፣ ወደዛ ይሄዳሉ፣ ገሃነም ይገባሉ ብሎናል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ በጣም መጥፎ ነገር ነው ወላሂ፣ በጣም የሚያስፈራ ነው። እንዲሁም በዚህ ሰዓት ሁላችን በየቤታችን ተሰባስበን ዱዓ ማድረግ ብቻ ነው የሚያስፈልገን። ለራሳችን መፍራት አለብን። ምክንያቱም ፈተናው የት እንደሚያስገባን አናቅም። በፈተና ጊዜ ደግሞ ሁላችንም እናልፍ ማለት አይደለም። አንድ ቃል መጥፎ መናገር ይበቃል። አንድ ቃል እንጠየቅበታለን። ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ አንድ ሰው ወደሱ ምንም ሳያስብ አንድ መጥፎ ነገር ይናገራልና ወደ 7 ጀሃነም ታች የሚያስገባው ቃል ይናገራል። ወላ ያኒ ምንድነው ሲናገር እንደዚህ በቀላል አድርጎ የሚናገረው ማለት ነው። አንድ ሰው ደግሞ ጥሩ ነገር ይናገራል ምንም ሳያስብበት ወይ ፕሮግራም አድርግበት ሳይሆን ይናገራል። በመሃል አንድ ጥሩ ነገር ይናገራልና ያ ደግሞ ምንም እሱ ባያስተውልበት አላህ የሚወደው ነገር ስለሆነ ግን ወደ 7 ጀነት የሚያስገባው ይሆናል ተብለናል። ስለዚህ ሙስሊም አልሙስሊም መን ሰሊመ الناس من لسانه ويده ሙስሊም የሚባል ከምላሱና ከእጁ ሰላም የሚሰጥ ሰው ነው ሙስሊም የሚባል እንጂ እኛ እንደዚህ ስላደረጉን በፊት እረዱ፣ ግደሉ፣ እንገድላቸዋለን፣ እናጠፋቸዋለን፣ ምናምን እናርጋቸዋለን ብለው የሚናገሩ ሰዎች እነዚህ ጤነኞች አይደሉም። እነሱ የራሳቸው ችግር አለባቸው ነው የምለው። እነዚህ በውስጣቸው በጣም ክፋት ያላቸው በቀል ያላቸው አሁን በቀል ያለው ሰው በቃ አያርፍም። ያ በቀሉ ከሳይወጣለት አያርፍም። ይሄ ግን በራስህ አድርጎ እኔ በቀለኛ ነኝ፣ እኔ መጥፎ ሰው ነኝ፣ እኔ ሐሲድ ነኝ፣ እኔ እንደዚህ ነኝ ብሎ ቢያርግ ጥሩ ነው። አትሊስት ለራሱ ሪፕሬዘንታንት ያደርጋል። የራሱ አይዲዮሎጂና የራሱ ሐሳብ እያቀረበ ነው። ግን እስልምና እንደዚህ ብሎ ይብላል፣ ሌላ ሃይማኖት እንደዚህ ብሎ ይላል ብሎ መናገር ግን ለምን እስልምና ይሸከመዋል ይሄን ነገር? ለምን ስንት ሙስሊም ሌላ እንደሱ የማያስብ ሙስሊም ስለምን በእነዚህ ምንም ዕውቀት በእስልምና የሌላቸው ወጥቶ የሚናገሩ የሐጸ ምናምን የሚያናዳቸው ወደዛ ሊመልሱን የሚፈልጉ በቃ ያለፈ አለፈ። ላ ተዚሩ ዋዚረቱን ወዝራ اخرى ብሎናል አላህ Subhanahu Wa Ta'ala። እኛ ባለፈ ያደረጉት ታሪክም ችግርም እኛ አንጠየቅበትም፣ አያገባንም። ሆነዋል፣ አልፈዋል። እንደ ታሪኩ ይነበባል። እንደ ታሪኩ ከዛ ትምህርት መውሰድ እንችላለን። ግን ግዴታ መደገም አለበት። ግዴታ እንደገና መሆን አለበት። አሁን በሁሉ ሰው እንደዚህ እሾህ እንደዚህ ሁሉ ሰው እንደሚጣላና እንደማይተማመን ተደርጎ ይሄ ትክክል አደራረግ ነው የሚከሰት ያለ። የሃይማኖት የሚናገሩ ሰዎች ሁሉ
ትንሽ ለአላህ ብሎ የሚፈሩ ሰው የሚናገር ወጥቶ ይህን ጥሩ አይደለም የሚል ያለ እስልምና እንደሱ አይልም። አላህ Subhanahu Wa Ta'ala አርራህም ቢስሚላሂር ረህማን አርራሂም እንዲሁም ረህማን ብቻ ሳይሆን አርራሂም የሱ ረህመቲ ወሲዐት ኩል ሸይ ያለ ጌታ ነው ያለን። አላህ Subhanahu Wa Ta'ala ለመጥፎ በመጥፎ መልሱ አላለንም። ረህመቲ ወሲዐት ኩል ሸይ ያላህ ረህማ ሁሉ ቦታ ያደረግልን Subhanahu Wa Ta'ala እኛ ደግሞ ከዛ ነው መማር ያለብን እንጂ ይሄ የእንትና ቃቢልና ሀቢል የተደረገ በወንድማሞች ለምን ነው ቃቢልና ሀቢል ኢንሻአላህ ሰፋ አድርጌ አመጣዋለሁ የነሱ በሱ ጉዳይ ልናገር ያሰብኩ ነኝ። ቃቢል ለምን ነው ቃቢል በቁርአን እኮ አስቀምጦልናል። ይሄ የመገዳደል እኮ ከየት እንደተጀመረ እንዴት እንደመጣ ወንድማሞች እንደሚገዳደሉ እኮ ተነግረናል። እና እንዴት ነው መሆን ያለበት በሁለት ሙስሊሞች ራሱ ሲገዳደሉ አልቃትል ወልመቅቱል ፊናር ሁለታቸው ገሃነም ነው የሚገቡት። ለምን ያ ረሱላህ የሚገድል ሰውስ አወቀን አሉ። ያ የተገደለስ ለምን ሲል ብሎ ሲጠየቅ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያለ? እሱም ራሱ ስላልቻለ እንጂ ይገድለው ነበር። በቃ ንያ እኔ ገድለዋለሁ ብሎ ንያ ከገባ አለቀ። እሱ ቢገደልም ያ ውስጡ ምኞቱን ንያውን ለመግደል ስለተነሳ ሁለቱ ጀሃነም ነው የሚገባ። ማንም የሚጠቀም የለም። ስለዚህ በእስልምና ደግሞ በዚህ በደምነት ቀላል ነገር አይደለም። እና እነዚህ ወጥቶ የሚያንጨበጭቡ የሚደሰቱ እስከ ይጥፉ እንደዚህ ሆኖ ብሎ በአንድ ህብረተሰብ በአንድ ሀገር ኢትዮጵያን ብትንትን ትበል ህዝብ አይበተን ራስ በራስ ይፋጁ እኛ እኮ በፊትም እንደሱ እንሰማ ነበር። እኔ ልንገራችሁ እነዚህ የግብጽ እንትን የእስልምና ፖለቲሻን ሆኖ አንድ ጊዜ ሲናገሩ ሁላችን ስንሰማቸው በጣም ነው የሚገርመኝ። ምክንያቱም ሰው የራሱ አይዲዮሎጂ በትክክል ካልያዘው በጣም ከባድ ነው። ምክንያቱም ተደብቆ የተናገሩት ነገር ሲወጣ በዛ በኢትዮጵያ ራሱ ሁሉ ሰው ሰምቶታል። ምን ማድረግ እንዳለብን ብለው እንዲሁም ለሙስሊም ኢትዮጵያ ሙስሊም ያለ ራሱ አላሰቡት። እኔ ከዛ ብዙ ነው የታዘብኩት ማለት ነው። እና ሰው በፈተና ላይ በእንደዚህ ችግር ላይ ወላሂ ብዙ ነው የሚወጣ። አላህ Subhanahu Wa Ta'ala ደግሞ ማነው በትክክለኛ መንገድ ያለ ማነው በመጥፎ መንገድ ያለ ማነው ለአላህ ብሎ የሚሰራ ማነው ለጥቅሙ ብሎ የሚሰራ ይታወቃል። ሁላችን እንሞታለን፣ ሁላችን እንሄዳለን። ሞት እኮ የተከተበን የአንድ ከህይወታችን አንድ ስለሆነ ግን መግደል በሰው ደም መግባት ግን በጣም ትልቅ ነገር መጥፎ እንደሆነ ቁርአን አስቀምጦታል። የቃቢልና የሀቢል ራሱ ቃቢል ለወንድሙ ሲገድለው አላህ Subhanahu Wa Ta'ala ምን ነው ያደረገው? ሁሉም ሰው ሲገድል ወደ ቃቢል እንደሚሄድ ኃጢያቱ ዘንቡ ሁላችን እናውቃለን። ከመጀመሪያ ጀምሮ እሱ ወንድሙ የገደለ ማለት ነው። አሁን እሱ ነው የጀመረው ማለት ነው። በኋላ የሁሉ ሰው ከሱ ቀጥሎ የገደለ ሰው ማለት ነው። በዛ እሱ የነሱ ዘንብ ወደ ቃቢል ይሄዳል ማለት ነው። ቃቢልና ሀቢል ወንድማሞች መጀመሪያ ወንድሙ የገደለ ማለት ነው። ስለዚህ እኛ ማሰብ አለብን፣ ዱዓ ማድረግ አለብን። በዚህ ሰዓት ለመጥፎ አንነሳ። እኔ እዚህ ስፔሻሊ ውጭ ያላችሁ ሰዎች ደግሞ ዝም ብላችሁ ለህዝቡ ለናቶች ለልጆች አለመሰባችሁ ማለት እነዚህ በሁላቸው ዛም ያሉ በስልጣን ያለው ብዙ ጊዜ አይጎዳም፣ ምንም አይሆንም። ዋና የሚጎዳ ሲቪል ነው። ሲቪል ምስኪን ህዝብ ነው። ምንም ለቀኑ ተቸግሮ ለመኖር የሚሞክር ህዝብ ነው። ስለዚህ ስደት ወጥቶ ደግሞ ስንት ልጅ አሁን በስደት የሚከሰት ችግር ደግሞ እኛ እኮ ልጆች ሆነን ራሱ የጦርነት ምን አይነት እንደሆነ እናውቃለን። ሁላችን ቀምሰነዋል። በእድሜያችን ሙሉ ጦርነት ስለነበረ አንድ ቀን ሰላም ስላልተገኘ እናውቀዋለን። እና እኛ ያለ ሰለፍነው ለሌላ ሰው መመኘት የለብንም ማለት ፈልጋለሁ። እኔ ጥሬ ለሁሉ ህዝብ ነው፣ ለሁሉ ህዝብ ምድር ሀበሻ ተቁላህ አላህን ፍሩ። እኔ ብዙ ፖስት የምታረጉ የምትጽፉ የምትሳደቡ ብዙ ነገር የምትሉ እያየን ነው፣ ሁላችን እያየን ነው። ማንም ሰው ደስ አይለውም። በሀገሩ በህዝቡ በማንም ደስ አይለውም። እንኳን
እኛ የምናቀው ሰው ተከባብሮ ተዋዶ የሚኖር ነው የምናቀው። አሁን ግን በመሃል ገብታችሁ ሙናፊቆች ደም ሊፈስ የምትፈልጉና የምታንጨበጭቡ እነዚህ ሙናፊቆች ብዙ ስራ እየሰሩ ናቸው። እነሱ ደግሞ አላህ Subhanahu Wa Ta'ala ብለዋል ኢነል ሙናፊቂነ ፊ الدرك الاسفل من النار። እነዚህ ሙናፊቆች ደግሞ አላህ Subhanahu Wa Ta'ala ትልቅ ቅጣት ስላስቀምጥላቸው በዚህ ዓለም ባያዩት አኺራ ላይ ሁላችን የየስራችን እንሰጣለን። እኛ ደግሞ ዋና አላህ የሚወደው ለማስደሰት ነው መሆን ያለበት እንጂ ቀብር ላይ ስንገባ ከየት ሀገር ነው የመጣህ አንባልም። ምን አይነት ፓስፖርት ነው ይዘህ የመጣህ አንባልም። ምን አይነት ክላስ ነበረ፣ ምን ስንት ባንክ አስቀምጠህ መጣህ አንባልም። ሁላችን እዛ እቺ መሬቷ እቺ አፈሯ ስንገባ የምንጠየቀው ማን ረቡክ ነው የምንባለው። ማን ነው ጌታህን፣ ማን ነው የምታመልከው የነበርክ፣ ለማን ነው የን ሁሉ ህይወት የሰጠው ነው የምንባለው። ማን ረቡክ፣ ማ ኪታቡክ፣ ምን አይነት ኪታብ ነበረ፣ ማን ነብዩክ፣ ማን ነው ነብይህ የነበረ ነው የምንጠየቀው። ስለዚህ ምን አይነት ቋንቋ ነው የምትናገረው፣ ምን አይነት እንትን የምትለው አንባልም በዛ ሰዓት። ስለዚህ እኛ ለአኺራችን የሚጠቅመን ከሆነ አላህ የሚወደው ሰው ስራ ደግሞ ሰውም ይወደዋል። አላህ የሚወደው ነገር ደግሞ የሚጠቅም ለሰውም ይጠቅማል። ስለዚህ እኛ ሁሌ አላህ የምንፈራ ከሆነ ለአሁኑ ብቻ ማሰብ ያለብንም ለረጅም ጊዜ ማሰብ አለብን። ለሚመጣ ትውልድ ማሰብ አለብን። ምንድነው የተውንለት ያለት የን ትውልድ ምንድነው ያስቀረንለት ወይ ደግሞ ያሳለፍን ያለው ማለት አለብን። ሁሉ ነገር እኮ ያልፋል፣ የማያልፍ ነገር የለም። ግን ይሄው እኛ በፊታችን ያየነቸው ኢትዮጵያ ላይ ያሉ ሶሪያዎች የነሱ ኑሮ እኛ ራሱ ህዝባችን ገና አልደረሰበትም። የነሱ ላይፍ በትምርትም ይሁን በኢኮኖሚም ይሁን በታሪክም ይሁን በብዙ ነገር ያላቸው ህዝብ አሁን ኢትዮጵያ ውጭ ሆኖ በንደር ላይ ሆኖ ወይ መንገድ ላይ ሆኖ እጃቸው እንደዚህ ዘርግተው እየለምኑ ናቸው። ወደው ነው አልወደዱም፣ ወደው አይደለም። ግን ጦርነት መጣ፣ ከሀገራቸው ተሰደዱ፣ ይሄን ሆነ ማለት ነው። እኛም ኢትዮጵያ ህዝብ የሚያለ ራሱ እንደዚህ ካልቆመ ይሄን ጦርነት እየሰፋ ከሄደ ብዙ ሰው ሊበሳበስ ስለሚችል እኛ ሁላችን በመንችለው ገብተው እነዚህ ሰዎች ኮንፍሊክት ያላቸው በመሃላቸው ተደራድረው ወደ ጥሩ መንገድ ሊያሳልፉልን ሰላም ሊያመጡልን ነው መመኘት ያለብን እንጂ መጥፎ መመኘት የለብንም። ይሄኔ መናገር ፈልጋለሁ። ሼር በሉልኝ። ባረከላሁ ፊኩም። ሁሉ አማርኛ የሚሰማ እኔ ጥሬ ለሁሉ ህዝብ ነው። ሁሉ ሀበሻ ህዝብ ክርስቲያንም ይሁን ሙስሊምም ይሁን ማንንም ይሁን ወደ ጥሩ አስተሳሰብ ብትመሩ ለህዝብ ይሻላል። መጥፎ ነገር አትምሩ፣ መጥፎ አትደግፉ። ወይ ደግሞ ማታቁ ከሆነ ደግሞ አንዳንድ ጊዜ ሐቂቃ ህይወት እንዳለ ስለማናቅ ቆዩ፣ ጠብቁ። ጊዜ እኮ ሁሉ ነገር እኮ ጊዜ እንትኑ ያወጣዋል። የማን ሐቅ ማን ተበድሎ ማን አልተበደለም ምን እነሱ እኮ ነገ ጧት ተስማምተው ደግሞ እናንተ በመሃል ዜሮ ሰው ሊቀር ይችላል። ስለዚህ የሚያስፈልገኛ በዚህ ሰዓት من كان يؤمن بالله واليوم الآخر فليقل خيرا أو ليصمت ብለው الرسول صلى الله عليه وسلم አኺራ የሚያምን ከሆነ አላህ የሚያምን ከሆነ ወይ ጥሩ ይናገር ወይ ዝም ይበል። ዝም እንበል። ፖለቲሸኞች አይደለንም እኛ። የእውቀቱ የትምርቱ ሁሉ ሰው እኮ ፖለቲሻን ሆነዋል። እኔ የሚገርመኝ በሙሉ እንዳለ አገሩ እንዴት ብሎ ፖለቲሻን ይሆናል? እንዴት ብሎ ፖለቲሻን አናላይዝ እዚህ ስዊድን ሀገር እንደሱ ይባል ነገር የለም። የሚገርማችሁ ማንም ስዊድናዊ የማንም ፓርቲ ቁጭ ብሎ አይናገርም። ወላ በእረፍቱ ጊዜ አያነሳም። ባልና ሚስት ራሱ የቱ ፓርቲ እንደሚመርጡ አይተዋወቁም። ሁሉ የየራሱ አቋም አለው። በጣም አጅብ የሆኑ ሰዎች ናቸው። እኛ ለነሱ ልንደርስ አንችልም፣ ይገባኛል፣ ገና ነን። ግን ቢሆንም ለስልጣኑ ወይ ደግሞ በስራ ያሉ ሰዎች መውቀስና እኔ አሁን ለኔ ነው መውቀስ ያለበት እንጂ ለልጆቼ መውቀስ አለባቸው ሰው አለበት? እኔ መጥፎ ነገር ካደረኩ እኔ ነው ኃላፊነት ያለኝ፣ እኔ ነው መወቀስ ያለብኝ እንጂ የኔ አካሎች መወቀስ የለባቸው። ምክንያቱም ምንም አያገባቸውም። እኔ ነው ኃላፊነት መውሰድ ያለብኝ። እንደሱ ስለሆነ እኛ ለሁሉም ህዝብ እንደዚህ መፋጃት ጥሩ አይደለም፣ አላህ አይወደውም። አሁን እናንተ አንቺ ትግሬ ስለሆንሽ ምናምን ልትሉ ትችላላችሁ። እኔ ትግሬ ሁኛ አይደለሁም።
ምክንያቱ አላህ የፈጠረኝ ትግሬ ስለሆነ የሚያሳፍረኝ አይደለም፣ የሚያስጠላኝ አይደለም፣ የሚያኮራኝ አይደለም። እንደማንም ሰው እንደማንም ብሔር ነኝ። በግልጽ የተናገርኩት ነኝ። በፖለቲሻንም አይደለሁም ብያለሁ። ግን እኔ ለማንም ሰው መጥፎ አልመኝለትም። ሌላ ሰው ሌላ ብሔርም ቢሆንም እኔ መጥፎ አልመኝለትም። ለማንም አይጠቅምም። እኔ አንድ ተረት ልንገራችሁ፣ በአረብኛ የሚሉት ማለት ነው። አንዳንድ ጊዜ እንደዚህ አንድ ሰውዬ እንደዚህ ጅብ መጥቶ ብሎ ሰው ይናገር ነበር እና ይወጣልና እየቀለድኩ ነኝ ይላቸዋል። አንድ ጊዜ እንደሱ በኋላ መጨረሻ ላይ በትክክል ጅብ መጥቶ ወደዛ አገር እንትን ሲሆን ሲጠራቸው ይሄ ውሸታም ሁሌ እንደዚህ እያለ እየሸወደን ነው አንስማ ብለው ሲቆዩ ጅብ ለራሱ ነው የበላው። ስለዚህ መጥፎ ነገር ደግሞ ውሎ አድሮ ለራሱ ለማንም ሰው ወደዛ በምን አላህ Subhanahu Wa Ta'ala እንደሚመጣው አያውቅም። ስለዚህ ስፔሻሊ ደግሞ ኃላፊነት ያላቸው ሰዎች እነዚህ የሃይማኖት አባቶች የሃይማኖት መሪዎች የሚባሉ እነዚህ ደግሞ በጣም ጥንቃቄ ያስፈልጋቸዋል። ለምን የሃይማኖቱ ስም እያሰደቡ ስለሆኑ ተስገድደው ከሆኑ ሌላ ነው አላቅም። ግን አይመስለኝም ማን ነው የሚያስገድዳቸው ሊኖር አይችልም። በቤተክርስቲያን ሆኖ በመስጊድ ሆኖ እነሱ አቋማቸው ግልጽ ማድረግ ከመጀመሪያ ፖለቲካ ስለማይገቡ ለህዝብ ማሳወቅ ያለባቸው እኛ ለሁሉም ይሄ ደም መፍሰስ አንፈልግም፣ ሰላም ማድረግ ነው የምንፈልግ፣ ዱዓ አድርጉ፣ ጸሎት አድርጉ ብለው ነው መናገር ያለባቸው እንጂ በዚህ ሰዓት ወጥተው ሌላ ነገር ከተናገሩ ግን ራሳቸውና ሃይማኖታቸው እያሰደቡ ናቸው። ነስአሉላህ አን ይثبتنا አላህ Subhanahu Wa Ta'ala ቀጥ በቦታችን በሐቁ መንገድ አላህ ያስቀምጠን። ሐቅ አይቶ ደግሞ ሐቅ እንደምንከተል ሐቅ እንደምንናገር አላህ ያርገን። اللهم آمين اللهم آمين። እኔ ወላሂ በጣም በቃ በዚህ ሰዓት የፊትና ዘመን ስለደረስን እኔ ራሴ አላህ ጠብቀን በቃ መጥፎ ነገር ሳናርግ ሳንሰማ በቃ ሰዓቱ ደርሶ ከሆነ የአኺራ የቂያማ ሰዓቱ ደርሶ ከሆነ ደግሞ እንዲያውም በቃ በጥሩ መንገድ ያለን ወደ አንተ ውሰደን የሚያስብለው ጊዜ ነው። ምን ያስፈልጋል በዚህ ሰዓት እቺ ዓለም መኖር ማለት ነው። እንደዚህ ሆኖ ተስፋ መቁረጥ የለብንም። ናም ላኪን ረሱል ሰለላሁ ዐለይሂ ወሰለም እንዳለ ፈተና ፊትና እንደዚህ ጨለማ የሚሆን ጊዜ ሲመጣ ቤታችሁ ቁጥ ብላችሁ ራሳችሁ እንትን ኃጢያታችሁ ያስታወሳችሁ ያለቀሳችሁ ቁጭ ብላችሁ አስቡ ነው የተባለ። የራሳችን ኃጢያት ምን አርጋለሁ ምን ዘንብ አርጋለሁ ምን ነው አላህ የሚያርገኝ ብለን ሁላችን በራሳችን ያለቀስን። ምክንያቱ ይሄን ሁሉም ይመጣ ያለ የራሳችን ኃጢያትና ዘንብ ነው። ዝም ብሎ አይደለም የመጣ ይሄን ሁሉ ነገር በራሳችን ክፋት በራሳችን ጭክነት በመሃላችን የተከሰተ ነው የመጣብን እንጂ አላህ Subhanahu Wa Ta'ala ረህማኑር ረሂም ነው። ስለዚህ ይሄ ደግሞ መመለስ የሚችለው ሁሉ ሰው ረህማ ሲያርግ እንጂ እንደገና ይጨምራል። ከዚህ ከኮሮና ሰው አልተማረም፣ ሁሉ ነገር የመጣ አልተማረም። አሁንም በዚህ ሰዓት እንደዚህ ክፉ ይናገራል ሰው። እንዴት ብሎ እንደዚህ ክፉ ይናገራል? ስለዚህ አንድ ትናንት ደውላ አንድ ወንድሜ ወላሂ እንደውም ክርስቲያን ነው አለኝ። እኔ ኡስታዝ አለኝ ምንድነው ምን ሰማው ያለኛ ኮነ እኮ ጨነቀኝ አለ። ክርስቲያን ነው ሃይማኖት ጨነቀኝ እንዴ? እንደዚህ የሃይማኖት ሰዎች እንደዚህ ክርስቲያን ወጥቶ እንደዚህ የተናገሩ ናቸው እንዴ? በእናንተ ብቻ አይደለም በእኛም እንደሱ ያሉ ናቸው። እንደዚህ ሰምተናል አልኩት። ሁላችን አንድ መርከብ ነው ያለን። ምንለው እኮ ጠፋን፣ አሁንስ ምንናገረው እኮ ጠፋን አለኝ። እንዴ ለመኖር መመኘት የማያስፈልግ ጊዜ እኮ ደረስን አለኝ። አው ሁላችን እንደሱ ነው ያለን። ብቻ አላህ ይጠብቀን። አላህ ለሁሉም ነገር አላህ በርደን ወሰላምን ያርግልን። ለማንም ሀገር ልትመታ ለማንም ሀገር ህዝብ ሊበሰብስ ለማንም ህዝብ ሊሞት ይሄን ሁሉ ወጣት ሊጨርስ አንፈልግም። ምክንያቱ ስንት እናት ናት አሁን እያለቀሰች አለች። እንደዚህ እናቶች ራሱ ወጥተን በአለም ላይ አንድ ነገር ማድረግ የሚገባን ነው። ምክንያቱ እናት ነው መጨረሻ ላይ የምታዝነውን ዘላለም እድሜያው ሙሉ ልጇ ሲሞትባት ልጇ እንትን ሲሆንባት ማንም ኢትዮጵያዊት እናት በአሁኑ ሰዓት ወላ ወታደር ልጇ ሄዶ ራሱ የምትደሰት እኮ አይደለችም። እናት አትደሰትም። ግዴታቸው ቢሆንም ራሱ የሚደሰት ሰው የለም። ለምንድን ነው የምትደሰተው? ልጇ በየሰዓቱ ልጠብቅ ሙቷል ልጅሽ ልትባል ነው የምትደሰተው? አትደሰትም።
እቺ እናት እኮ ወልዳ አሳድጋ ሊያድጉላት ሊያግቡላት ልጆች ሊወልዱላት ነው የምትፈልግ እንጂ ወደ ጦርነት ሄዶ ሊሞት አትፈልግም። ስለዚህ ለነሱ እኮ አናስብም፣ ለነዚህ እናቶች እኮ አናስብም። እናንተ ሰዎች እንደዚህ በጣም መጥፎ የምትናገሩና የምታረጉ ያላችሁ ስፔሻሊ ደግሞ በሃይማኖት የምትጫወቱ በሃይማኖት የምትጠቀሙ እስኪ እንግዲህ አላህ Subhanahu Wa Ta'ala ሁሉም የየሐቁ አላህ ይስጠው። ምንም ማለት አንችልም በዚህ ሰዓት ብቻ አላህ Subhanahu Wa Ta'ala የየራሳችን ችግር ያሳወቀን የየራሳችን ዘንብ ያሳወቀን ነስአል አላህ Subhanahu Wa Ta'ala አን يرحمنا برحمته ቂያማ ቀን ቀላል ነገር አይደለም። ቂያማ ቀን ቀላል ነገር አይደለም። የሁሉ እዚህ ወጥቶ ሰው በቲክቶክ የሚቀልደው ምን ቢቀልደው ምን የሚያርገው ያለ ለገንዘብ ለየቲክቶክ ገንዘብና የዩቲዩብ ገንዘብ ለመብላት والله الله سبحانه وتعالى በሰው ደም በሰው እንትን እየተጫወተ የሚበላው ገንዘብ አላህ ለራሱ ምን ያርግለት? በቃ መጥፎ ነገር አላህ ለራሱ ለዚህ መጥፎ የሚጋብዝ ሰው ያለ ሰው አላህ ያሳየው። ምክንያቱ አላህ Subhanahu Wa Ta'ala ارحموا من في الارض يرحمكم من في السماء ነው ያለ። ارحموا እናንተ ሰዎች መሬት ያለ ረህማ አድርጉና አላህ ደግሞ ለእናንተ ረህማ ሊሰጣችሁ ነው የተባለ። እስልምና እንኳን ለሰው ተገድሎ ልትደሰቱ ሴት ድመት መግቢያ አልሰጠሽም ብላ እንደዚህ አስቀምጣ ነው በሷ በድመት ነው ጀሃነም የገባች። እንኳን በሰው ተውት በድመት ምክንያት እንስሳ ራሱ ማሰቃየት አይፈቀድም በእስልምና። እኛ አሁን ሰው ወጥተው እነዚህ ክርስቲያኖች እንደዚህ ይሞቱ እንደዚህ ሆነ ብለው የሚናገረው ከየት አምጥቶ ነው እንደሱ የሚለው? እስልምና አንድ ድመት እንደዚህ አድርጋ ጀሃነም ገብታለች። አንድ ሴት ደግሞ በረሱል ሰለላሁ ዐለይሂ ወሰለም ሲነግረን እሷ እንዲያውም መጥፎ ዝሙት የምታረግ ሴት ናት። ዝሙት የምታረግ አላህ የሚጠላት ስራ የሚጠላ እየሰራች አንድ ውሻ መጥቶ ውሃ ጠምቶ ስታይ በጫማዋ እንትን አድርጋ ስታጠጣው ለሱ በዛ ምክንያት ጀነት ገብታ ብሎ ረሱል ሰለላሁ ዐለይሂ ወሰለም ነገረን። በዛ ምክንያት ጀነት ገባች። እንዴ እኛ እኮ አሁን ለሰው እኮ ይገደሉ ይሞቱ ይጥፋ ምናምን ምን አገባን እንደሱ ብለን እንናገራለን። እስልምና እኮ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰውዬ መጥቶ ልጅ ሲያየው ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያለ? ያ ረሱላህ እኔ 10 ልጆች አለኝ አንድ ቀን ግን እንደዚህ ስሚያቸው አላቅም አለው። እንዴ ምን ላረጋህ አለው። አንተ ከውስጥህ ረህማ አላህ ካወጣው ምን ላረጋህ አለው። አንተ እኮ ረህማ ስለሌለህ እንጂ 10 ልጅ ሳታቅፋቸው ሳትስማቸው እንደምትወዳቸው ሳትነግራቸው ከሆነ አንተ ረህማ የሌለህ ሰው ስለሆንክ ነው እንጂ ምን ላረጋህ ነው ያለው። እስልምና ማለት ረህማ ነው። ወማ አርሰልናከ ኢላ ረህመተን ሊልዓለሚን ተብሏል። ሊልዓለሚን ለሁሉ ሰው ለእንስሳ ለሁሉ ሰው ነው ረህማ የተባለ። አሁን እንደዚህ ተላይቶ እንትን ቦምብ ሲመጣ ወላ እንትን ፈንጅ ሲመጣ ወላ ምንድነው ቅርታ ሲመጣ እኮ ለይታ ለሙስሊም ወይ ደግሞ ለክርስቲያን ወይ ለማይፈልጉ ሰው ብላ መርጣ አይደለም የምትገድለው። እንደዚህ ሲመጣ ችግር እንደዚህ እንትን አይደለም ተለይቶ እንትን የሚመጣ አይደለም ለሁሉ ነው። ስለዚህ እኛ እስልምና የሚለው የረህማ ሃይማኖት ነው፣ የፍቅር ሃይማኖት ነው። ተከባበሩ፣ ተዋደዱ። ሰው ህዝብ በህዝብ ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ነው የሚለው ይሄን አያ ያ አዩሃ الناس እናንተ ህዝቦች በሙሉ ህዝብ በአለማችን ህዝብ ያለው ነው የሚናገረው ቁርአን። ያ እናንተ ያ አዩሃ الناس إنا خلقناكم አላህ እኔ የፈጠርኳችሁ ከምን ذكر وأنثى ከሴትና ከወንድ ፈጠርኳችሁ وجعلناكم شعوبا وقبائل እናንተ ህዝቦች ቀባይሎች ምናምን እኔ አደረግኳችሁ አለ። ይሄ እኮ አላህ የፈጠረው ነው። ማንም ሰው ወልደው ጉራጌ አይሆንም፣ ስልጤ አይሆንም፣ አማራ አይሆንም፣ ትግራይ አይሆንም፣ ኤርትራም አይሆንም። ማንም እንትን ውክልና ወይ ደግሞ ምንድነው ፈርሞ የሚወጣ አይደለም። አላህ የፈቀደለት ከየት ዘር ይፈጥረዋል። ሰው በዘሩ አይደለም እንትን መፈረድ ያለበት በስራው ነው መሆን ያለበት። وجعلناكم شعوبا وقبائل لتعارفوا ልትተዋወቁ በተለያየ ነገር ልትተዋወቁ በተዳርም በቢዝነስም በጉርብትናም በመናምንም إن أكرمكم عند الله أتقاكم እናንተ አላህ የሚወዳችሁ ሰዎች ደግሞ ማናችሁ بسم الله
አጥቃኩም አላህ የምትፈሩ ሰዎች እናንተ አላህ የምትፈሩ ሰዎች እናንተ ነው አላህ የሚወዳችሁ እናንተ ሙናፊቆች ለሙናፊቆችማ አይወድም ሙናፊቅ ነው በመሃል ገብቶ የራሱ ጥቅም ነው የሚያርግ እንጂ የራሱ አያገባው ስለዚህ እኛ ሁላችን በያለበት ቦታ ኃላፊነታችን መውሰድ አለብን እንጂ እኛ ለመጥፎ ነገር መጋባዝ ያለብን ጦርነትን መቆም አለበት ብለን ነው እንትን ሙኘት ማሳየትና ሰዎች ለዛ ማቆም የሚችሉ ደግሞ ለነሱ ደግሞ እኛ ድምጻችን ይስሙልንና አቆሙት ጦርነቱ ጠቅም የለውም ለማንም አይጠቅምም ለማንም ወላ ለጎረቤት ወላ ለህዝቡ ወላ ለመንግስቱ ወላ ለምኑ ወላ ለአገሩ እድገት ምን ይጠቅማል መፍረስ እኮ ቀላል ነው መፍረስ አንድ ሀገር መፍረስ ማለት ሳምንት ወር አያስፈልገውም መገንባት ግን ስንት ዓመት ነው የሚወስድለት ስለዚህ እንደዚህ አይነት ስለሆነ እኛ የሁላችን አገር ስለሆነ የሁላችን ጥሩ መመኘት አለብን እንጂ እኔ አንዳንድ ሰዎች ያየኋቸው ሌላ የኢትዮጵያ እንትን ሲሆን ምንም ሳይሉ ሲቀሩ ወደ ራሳቸው ሲመጣ ግን ሁሉ ሰው ዱዓና አርግ እንደዚህ ያለ ይናገራል በጣም የሚያሳዝን ህዝብ ነው እንደዚህ አይነት አስተሳሰቡ የራሱ ህዝብ ብቻ ሲሆን ዱዓና አድርግና አላህ ይጠብቀው ይባቸው ጀመረ እንደሱ ራሱ ሳይደርሰው ግን ይውደሙ ይጥፉ ኢትዮጵያ ትበተን አገሩ ይበተን እንደዚህ እያለ ነው ሰው የሚናገረው ያለው እኔ በጣም ለኔ አሳዛነኝ ነው በጣም የሚያሳዝነኝ ነገር ነው ሁላችን ውጭ ሆነን ለኛ ባይደርሰን ሁሉ ሰው ከእንትኑ ቤተሰብ የሌለው ቦታ የለም በሁሉም ቦታ ቤተሰብ አሉን በሁሉም ቦታ የሚጠራ የሚቸገር ያለው ቦታ በሁሉም ቦታ አለን ቤተሰቦች እንደሱ ባይሆን ደግሞ የነ ሁሉ ህዝባችን ነው የኛ ህዝብ ነው እኛ ጥሩ ነው መመኘት ያለብን ሁሉ ሰው ተዋደው መኖር ነው ፍላጎታችን መግለጽ ያለብን እንጂ እንደዚህ የዘርነት ያረም የናዚ አስተሳሰብ የናዚ የሂትለር አስተሳሰብ ነው ሰው ያሰበ ያለው እኔ አንድ ሙእሚን ሆኖ አንድ ሙስሊም ሆኖ እንደዚህ አስተሳሰብ ያለው ሙስሊም ስፔሻሊ ሆኖ እኔ ልቀበለው አልችልም በፍጹም አልቀበለውም እንዲሁም እንደዚህ ሰዎች እንደዚህ የሚሉ ነገ ጧት ስልጣን የሚፈልጉ ሰዎች አላህ አይስጣቸው አላህ ስልጣን አይስጣቸው ነገ ጧት ስልጣን እንፈልጋለን በዛም ብሎ እንደዚህ አይነት ሰዎች ከሆኑ የሚጠቅሙ ለማንም ሰው አይደሉም ስለዚህ ስልጣን ማለት ኃላፊነት ነው እኛ ሰላም ሰብ ተከባብሮ የሚኖርበት አገር መሆን ያለበት ነው ማሰብ ያለብን እንጂ በዚህ ኮንፍሊክት ደግሞ እኛ ለጥሩ ነገር ማሰብ ካልሆነ እጃችን ማስገባት የለብንም እነዚህ ፖለቲሻኖች ሆኖት የሚነጋገሩ ያለው ደግሞ የራሳቸው ስራ ነው እኔ የታራ ህዝብ ነው የምናገረው ያለው የታራ ህዝቢ በመሃል ሆኖ መጥፎ የሚናገር ያለው እንጂ እነዚህ በፖለቲሻ በአይዲዮሎጂ የተለያዩ የነሱ ስራ ስለሆነ እኛ አያገባንም እና በሃይማኖቱ ደግሞ ያ ነው የሚለው ግን እኛ በእስልምና ስም አድርገው ግን ራስ በራሳቸው ይጥፉልን የሚሉ ሰዎች ወጥተው እስልምና የማያውቁ ሰዎች ናቸው እስልምና በጦርነት ጊዜ ራሱ ለማንም እንዳይጎዳ ወላ ማንም ልጅ ወላ ማንም ሽማግሌ ማንም ሃይማኖተኛ ማንም መስጊድ ማንም ቤተክርስቲያን እንደሱ ነው አግባቡ የእስልምና በጦርነት ቢከሰት ራሱ እንደሱ ነው የሚለው እንደዚህ መርዝ የሚተፋ ሙስሊሙ ያለ በእስልምና እንደሱ የሚባል ነገር የለም እና አድርሱልኝ ሰዎች በመሃል ፖለቲሻን የተናገርች ነው ምናምን የምትሉ የራሳችሁ ጉዳይ ነው እኔ ፖለቲሻን አይደለሁም የፖለቲሻን አልተናገርኩም ግን እንደማንም ስሜት ሰው እንደማንም ዩቲዩበር ወጥቶ በተለያየ ነጥብ ማነሳ ይሄ በእስልምና ጉዳይ የተነሳ ስለሆነ ደግሞ እስልምና ደግሞ ለጥሩ ነው ተነሱ የሚለው እንጂ በሙሉ ክርስቲያን ያለው ይጥፋ እንደዚህ የሚለው እኔ አልደግፈውም እኔ የራሴ ነው የምናገረው እኔ አልደግፈውም በፍጹም አልደግፈውም እነዚህ የሚሉ ጥላቻ በሙስሊምና በክርስቲያን ሊወጣ የሚፈልጉ ናቸው አሁን በብሔር በመናምን ተጀምሮ ኔክስት ታይም ደግሞ የሚሆነው በሃይማኖት ጦርነት ነው የሚጀመር አይቀርም እነሱ የሚፈልጉ ሰዎች እዛ ስላሉ በዛ ምን ልንሆን ነው በኋላስ አገሩ በቃ እንዳለ እንደ ሊቢያ እንደ ኢራቅ እንደ ሶሪያ መሆን አለበት
መሆን አለበት። ትፈልጋላችሁ እናንተ ሁሉ ሰው ይፈልጋል ይሄን ነገር። ብትፈልጉ ከሆነማ ምንም ማድረግ አይቻልም። ምክንያቱም አላህ ጥሩ ተመኙ ነው ያለ። ጥሩ ተመኙ ተፋአሉ ኸይረን ተጅዱ። እስከ ጥሩ ያምጣልን አላህ Subhanahu Wa Ta'ala እንደዚህ ያድርግልን ብለን ምኞት ትተን እኛ የሚጠቅመን መስሎን እንደዚህ እየተናገርን ያለን በጣም መርዛማ የሆነ ሰው የሚናገረው ያለ በየቤቱ በየፌስቡኩ በየንትኑ ይሄ እንደዚህ ሃይማኖት የሌላቸው ሰዎች ራሱ ሙልሂዲን ኩፋር የሚባሉ እንደሱ የሚናገሩት ይበልጣል። ልንገራችሁ በአሁኑ ሰዓት የአኽረት ዘማን ተገላቢጦ እንደሆነ ይህ እምነት የሌላቸው ሰው የኢማን ራሱ የሚያስቡ ሰዎች እነሱ ይሻላሉ በአሁን የሚናገሩት። ምክንያቱም ማንም ስዊድን ላይ አሁን በአገሩ ሁሉ የመጣ ሰው ይዞ ነው ስንት ነገር አቅርቦ ነው በችግሩም በሰዓቱም በመናምን አድርጎ ሰው እየኖረ ያለ። ስለዚህ እኛ ደግሞ በገዛ ሀገራችን ተውደም ይበተን ችግር ይግባው ማለት ግን እኔ እድሜ ሙሉ ስደተኛ ነኝ። ልንገራችሁ ከ10 ዓመቴ ገና ኢትዮጵያ ኤርትራ ሳይለያዩ ነው የወጣሁት። እኔ 10 ዓመቴ ነው የወጣሁት ወደ ስደት ማለት ነው። አልኖርኩም እኔ በኢትዮጵያ ወላ በአገራችን አልኖርኩም። እኔ ምን አገባኝ ብዬ ራሱ እንደ ብዙ ሰው ማሰብ እችላለሁ፣ ግን መሆን የለበትም። እኔ አገሬ በጣም እወዳለሁ። ምክንያቱም ሁሌ እንኳን ለልጆቻችን ራሱ በየሳመሩ እየሄድን ይሄ አገራችን ነው እንደዚህ ነው። ምክንያቱም ኢትዮጵያ በረሃብ የምትታወቅ አገር ናት። የረሃብ ህዝብ ነው የምንባለው ሁሌ ውጭ ሆነን ኢትዮጵያ ከተባለ ረሃብ ያላችሁ ሰዎች ድህነት ያለ ሰው ነው እያልን ነው የምንታወቀው። ያ ራሱ በልጆቻችን እንዳያልፍ እኛ እኔ የራሴ ከቤተሰብ ማለት ነው ያላደረግነው ጥረት አልነበረም። ሄደን ኢትዮጵያ በሙሉ ሄደናል። በተለያየ ቦታ ሄደን አሳይናቸዋል። ለምን ኢትዮጵያ ለምለም ናት። ኢትዮጵያ እንደዚህ ችግር ይመጣል እንጂ ሁሉ ደሃ አይደለም፣ እንደዚህ አይደለም፣ ልታድግ ትችላለች፣ እንደዚህ ማድረግ ይቻላል ብለን ነው ተስፋ የሰጠናቸው። ግን ያሳዝናል። አሁን ግን ያ ተስፋ ወደ የት እንደሚሄድ ምን እንደሚሆን ግን አላቅም። ስለዚህ ለዛ ነው እንጂ እኛ እዚህ አድገን እኔ ራሴ ስዊድን አድጌ ብዙ ነገር ከዚህ ህዝብ የተማርኩት ነገር አለ። ሰላም እንዴት ሰላም እንደሚወዱት በፊት ሰላም ስላልነበራቸው ለሰላሙ እንዴት እንደሚያስከብሩት አንድ ነገር መጥፎ እንዳይከሰት ህዝቡ በራሱ ለሰላሙ የሚጠብቅ ህዝብ ነው። አንድ መጥፎ የሚያርግ ሰው ካዩ ራሱ ማንም ስዊድናዊ ቴሌፎን ደውሎ ነው እንደዚህ ችግር አለው ብሎ እንትን የሚያርግ። ስለዚህ እኔ ሀዘኔ ለህዝቡ ጭንቀቴ ለአገሩ ጭንቀቴ ነው መግለጽ የፈለኩት። ብዙ ነገር ምለው ከዛ የለኝም። ለሁሉ ህዝብ ኢትዮጵያ ነው ምለው ይሄ ነገር ነው። እኛ አንሸወድ። ምክንያቱ አገራችን ለሁላችን አሁን ብልሽሽት ብላ ብትቀር ባዕድ ጠላት ሐሲድ ምናምን ነው የሚደሰት እንጂ ለኢትዮጵያ የሚጠቅማት ነገር የሚበጃት ነገር የለም። ሁላችሁ ደግሞ ማወቅ አለባችሁ ሐሲድ ከሩቅ አይመጣም። ወንድሙ ቃቢል ሀቢል የገደለው ለምንድነው? ለምን አላህ Subhanahu Wa Ta'ala የሱ ቁርባን ተቀብሎ የኔ አልተቀበለው ብሎ በጥላቻ ይመጣ ነው። እኛ የሚመስለን ሁሌ ሰው በእኛ እድገት የማይወድ እኛ በህይወታችን ራሱ ስናየው መጀመሪያ ምቀኛም ይሆን በህይወትህ ያንተ ቅርብ ነው። ምክንያቱም አንተ ጎበዝ ሆነ ጥሩ አግኝተህ ምናምን አያስደስተውም። ስለዚህ በህስድ የሚመጣ ነገር ስለሆነ በቀናት የሚመጣ ነገር ስለሆነ እኛ አገራችን ከተለያየ ዘር ናት። ስትጀመር እኔ በታሪኩ ሳነቦ ማለት ነው ስትጀመር እንደሱ ነው የነበረች። የተለያየ ዘር ተለያየ ቋንቋ ነበረችና አሁንም ይህን አስተሳሰብ ሁላችን አንድ ለአገሩ አንድ መሆን እንዳለብን ነው በዛ እንትን መግባት ያለብን እንጂ እንደዚህ አይነት መጥፎ አስተሳሰብ መኖር የለበትም። ባረከላሁ ፊኩም ጀዛኩሙላህ ኸይር። በዚህ ልቆጨው ፈልጋለሁ። እስኪ አላህ ቅርብ ጊዜ ጥሩ ያሰማን። አላህ Subhanahu Wa Ta'ala ይርዳቸው። ከሁሉ ሰው ምስኪን ይሁን ከደሃው ይሁን አላህ Subhanahu Wa Ta'ala በእስልምና ራሱ ትልቅ ጊፍት የምትሰጠው ለአንድ ሰው ሰላም ነው።
ሰላም ሲገኝ ነው መስጊዱ ሂዶ መስገድ የሚችለው ቤተክርስቲያኑ ሂዶ መጸለት የሚችለው ስራው ሂዶ ቢዝነስ ማድረግ የሚችል ልጅም ትምህርት ሂዶ ትምህርት መማር የሚችል እንጂ ሰላም ካታጣ ምንም ነገር ይሄን አይደረግም አይገኝም እንደውም ያን ሰላም በየት ቢመጣልን ብለን ልናፍቀው እንችላለን ሰላም ያለ በትንሹ ሰላም ያለ ራሱ አልহামዱሊላህ ከልን ነው የሚጨመር እንጂ የምን ሰላም አለን ብለን ስንት ምን ነው የነበረን ማለት ነው አላህ Subhanahu Wa Ta'ala ምን ብለው ወለኢን ሸከርቱም ለአዚደነኩም አልহামዱሊላህ ብትሉ ብታመሰግኑ እኮ እኔ ጨምርላችኋለሁ ነው ያለ እኛ ግን ለምንም ነገር አናመሰግንም ለምንም ነገር ጥሩ አንልም ስለዚህ አላህ ደግሞ ጥሩ ሊያመጣልን ለአላህ እንለምን ሁላችን ኮሜንታችሁ አላየሁትም በኋላ ነው የማየው بارك الله فيكم جزاكم الله خير نسأل الله سبحانه وتعالى أن يغفر لنا ويرحمنا ويتوب علينا يقابلنا يا هابيل تاريك دمو بتقرنيامنا بأمارنيا بدن إن شاء الله أقربوا وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته